ብዙ ተማሪዎች ወደ ዩሮፕ ለመሄድ የፖላንድ ስተዲ ቪዛን የሚጠቀሙት ያለ ምክንያት አይደለም ጋይስ። ያለ ቶፍል እና አይኤልቲኤስ በሚዲየም ኦፍ ኢንስትራክሽን ብቻ አፕላይ ማድረግ ትችላላችሁ። ኢቭን ለባችለር ዲግሪ ማለት ነው። ግሬድ ሪኳርመንታቸው ትንሽ ነው። የሃይስኩል ትራንስክሪፕታችሁ ከ60% በላይ ከሆነ ወይም ለማስተርስ ከሆነ ደግሞ አፕላይ የምታደርጉት የባችለር ዲግሪያችሁ ከ2.5 ወይም ከዛ በላይ ከሆነ አድሚሽናችሁን ሴኪዩር ማድረግ ትችላላችሁ ጋይስ። በጣም አፎርደብል ነው። ፖላንድ $2500 በአመት እየከፈላችሁ መማር የምትችሉባቸው ዩኒቨርሲቲዎች አሉ እና በጣም ፖላንድ አሪፍ የሚያደርጋት ነገር ፓርት ታይም ጆቦች በጣም ለተማሪዎች በጣም ብዙ ነው እና እየሰራችሁም መማር ትችላላችሁ። ኢቭን የድራይቨርስ ላይሰንሳችሁን ከኢትዮጵያ ኢንተርናሽናል አስደርጋችሁ ራሱ ፖላንድ ብትመጡ እዚህ የጽሁፍ ፈተናውን ተፈትናችሁ ማስቀየር ትችላላችሁ እና ፓርት ታይም ስራ ለመስራት ለተማሪ በጣም አሪፍ ቦታ ነው እና እዚህ ቪዲዮ ላይም ከአድሚሽን እስከ ቪዛ ድረስ ያለውን ፕሮሰስ በዲቴል አሳያችኋለሁ እና ለፖላንድ ስተዲ ቪዛም አፕላይ ስታደርጉ የሚይዛችሁን ሁለት ትላልቅ ችግሮች ቪዛ አፖይንትመንት እና እንዴት አድርጋችሁ ቪዛ የማግኘት እድላችሁን እንደምትጨምሩ መጨረሻ ላይ እነግራችኋለሁ። መጀመሪያው የሚያስፈልጉት ዶክመንቶች ምን ናቸው ነው። ናው ለባችለር ዲግሪ ከሆነ ሃይስኩል ትራንስክሪፕታችሁና የ12ኛ ክፍል ማትሪክ ሰርቲፊኬት ያስፈልጋል። ዩዥዋሊ ትልቅ ግሬድ አያስፈልጋችሁም፣ ያው ማለፍ ነው የሚጠበቅባችሁ። ግን ያው ትልቅ ግሬድ ካላችሁ አክሴፕታንስ የማግኘት እድላችሁ በጣም ትልቅ ነው። ለማስተርስ ዲግሪ ከሆነ አፕላይ የምታደርጉት ደግሞ ባችለር ዲግሪ እና ስቱደንት ትራንስክሪፕታችሁ ያስፈልጋል። ተጨማሪም ሲቪ እና ሞቲቬሽን ሌተር ማዘጋጀት አለባችሁ። እንግሊሽ ፕሮፊሸንሲ ላይ ስንመጣ ግን ሚዲየም ኦፍ ኢንስትራክሽን ይበቃል። ለማስተርስ ከሆነ ዩኒቨርሲቲያችሁ በእንግሊዝኛ እንደተማራችሁ ዲግሪያችሁን የሚያሳይ ወረቀት አጽፉ። ለባችለር ዲግሪ ከሆነ ደግሞ ከ5 ኪሎ ከትምህርት ሚኒስቴር ሃይስኩላችሁን በእንግሊዝኛ እንደተማራችሁ የሚያሳይ ፔፐር አውጥታችሁ በሱ አፕላይ ማድረግ የምትችሉባቸው ዩኒቨርሲቲዎች አሉ። ናው አሁን እንዴት አድርጋችሁ የምትፈልጉትን ኮርስ እና ዩኒቨርሲቲ ማግኘት እንደምትችሉ አሳያችኋለሁ። ስለዚህ ጋይስ ዩኒቨርሲቲ እና ኮርሳችሁ ለማግኘት እዚህ ዌብሳይት ላይ ሂዱ። study.gov.pl ሊንኩንም ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ በቀላሉ ስተዲ ላንጉዌጁን እንግሊሽ አድርጋችሁ ትመርጣላችሁ። ሌቭል ለባችለር ወይም ለማስተርስ፣ አሁን ለባችለር ብዬ ሰርች አድርጌ ላሳያችሁ። ከኮርሶቹም ሌትስ ሴይ ሶሻል ሳይንስስ ነው አፕላይ የምታደርጉት እንበል። ከዛ ሰርች ማድረግ ነው። ከዛ በኋላ ዩኒቨርሲቲ ሊስት ያመጣላችኋል። ከዛ ከነዚህ ዩኒቨርሲቲዎች ኮርሶች አይታችሁ የምትፈልጉትን ኮርስ፣ አሁን ለምሳሌ ዩኒቨርሲቲ ኦፍ ዋርሳው ነው ለምሳሌ ቼክ ማድረግ የምትፈልጉት እንበል። ከዛ ሞር ብላችሁ በመግባት ኮርሱን ፕሮግራም ዩአርኤሉን ያመጣላችኋል። ቱዊሽን ፊ ስንት እንደሆነ ያሳያችኋል። ስለዚህ ከዚህ በታች ቱዊሽን ፊ የምትፈልጉ ከሆነ ባክ ብላችሁ ሌሎችን ዩኒቨርሲቲዎች ደግሞ ብራውዝ ማድረግ ትችላላችሁ እና ዲቴይሉን መች እንደሚጀምር ኮርሱ አፕሊኬሽን ዴድላይኑንም ያስቀምጥላችኋል። አሁን ይሄ 8 ጁላይ ነው። ስለዚህ እዚህ ጋር በቃ አፕላይ እንደምታደርጉና እንደማታደርጉ ሙሉ ኢንፎርሜሽን ይነግራችኋል። ስለዚህ ከፈለጋችሁት እዚህ ዩኒቨርሲቲ አፕላይ ማድረግ ፕሮግራም ዩአርኤሉን አስቀምጦላችኋል። ከዛ ወደ ፔጁ ተሄዱና አሁን ሌትስ ሴይ ካንዲዴትስ አድሚሽንስ ላይ ትገባላችሁ። ከዛ በኋላ አድሚሽን ክራይቴሪያዎቹን አፕላይ ለማድረግ የሚያስፈልጉትን ዶክመንቶች በዝርዝር አስቀምጠውላችኋል። ከጁን 5 እስከ ጁላይ 9 ነው አፕሊኬሽን ፔሪዱ እና በዲቴል ዌብሳይታቸው ላይ ገብታችሁ የሚያስፈልጉትን ዶክመንቶች ቼክ አድርጋችሁ አፕሊኬሽናችሁን ሰብሚት ማድረግ ትችላላችሁ። ስለዚህ በዚህ መንገድ ነው ዩኒቨርሲቲዎችን ማግኘት የምትችሉት ማለት ነው እና ፖላንድ ላይ አፎርደብል የሚባሉትን ዩኒቨርሲቲዎች ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። እነሱን ዩኒቨርሲቲዎች ቼክ አውት አድርጓቸው። ግን የምትፈልጉትን ኮርስ ግን ከዚህ ጋር ፊልተር አድርጋችሁ ማውጣት ትችላላችሁ እና በዚህ መንገድ ነው ዩኒቨርሲቲዎቹን እና እንዴት አፕላይ ማድረግ እንደምትችሉ ዲቴል ዲስክሪፕሽን ማውጣት የምትችሉት ማለት ነው። ስለዚህ የዚህን ዌብሳይት ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ገብታችሁ የምትፈልጉትን ኮርስ ሰርች ማድረግ ትችላላችሁ። አፕሊኬሽን ፊ ላይ ስንመጣ ዩዥዋሊ ከ20 እስከ 100 ዩሮ ነው የምታወጡት። ግን በጣም ፕሌንቲ ኦፍ ዩኒቨርሲቲዎች አሉ 20 ዩሮ ብቻ ከፍላችሁ አፕላይ ማድረግ የምትችሉባቸው። ስለዚህ ቪዲዮ ላይ እንዳሳየኋችሁ ዌብሳይታቸው ላይ ገብታችሁ አፕሊኬሽን ፊያቸውን ርካሽ የሆነውን መርጣችሁ ራሱ አፕላይ ማድረግ ትችላላችሁ። ናው አድሚሽን ለማግኘት ፕሮሰሲንግ ታይሙ ዩዥዋሊ 3 ሳምንት ነው። ግን ከ2 እስከ 6 ሳምንት ድረስ መጠበቅ ይኖርባችኋል አድሚሽን እንድታገኙ እና አፕላይ ማድረግ የምትችሉትም ዩዥዋሊ እስከ ጁላይ 30 ድረስ ነው። ላይክ ኦገስትም አፕሊኬሽን ፔሪድ ያላቸው ዩኒቨርሲቲዎች አሉ። ግን ብዙ ጊዜ ሪከመንድ የሚደረገው ከጁላይ 30 በፊት እንድታደርጉ ነው። ስለዚህ ኦክቶበር ለሚጀምረው ክላስ ጁን እና ጁላይ በጣም አሪፍ መንዞች ናቸው። ስለዚህ አሁኑኑ አፕሊኬሽናችሁን ሰብሚት ማድረግ ትችላላችሁ ከዚህ ጀምሮ። ስለዚህ አፕሊኬሽናችሁን ሰብሚት ካረጋችሁ በኋላ አክሴፕታንስ ሌተራችሁን መጠበቅ ነው። አንዳንድ ዩኒቨርሲቲዎች በኢሜይል፣ ብዙዎች ዩኒቨርሲቲዎች ደግሞ በዲኤችኤል አክሴፕታንስ ሌተሩን አሁን ባልነው ታይም ውስጥ ይሰጧችኋል። ከዛ በኋላ አክሴፕታንስ ሌተራችሁ ከተላከላችሁ በኋላ ወይም ኮንዲሽናል ኦፈር ሌተር የሚባል አለ። እሱ ከተላከላችሁ በኋላ አንዳንድ ዩኒቨርሲቲዎች ኢንተርቪው ያደርጓችኋል። ሚዲየም ኦፍ ኢንስትራክሽን ከሆነ ስፔሻሊ የተቀበሏችሁ እንግሊሽ ላንጉዌጅ ብቃታችሁን ለማወቅ
ዝም ብሎ የ5 ደቂቃ የ10 ደቂቃ ኢንተርቪው ያደርጓቸዋል። በጣም ቀላል ነው። ምንም ነርቨስ መሆን አይጠበቅባችሁም ለኢንተርቪው። ከሱም ካረጉ በኋላ የአንድ ሴምስተር የቱዊሽን ዲፖዚት እንድታረጉ ይጠይቋቸዋል። አሁን ለምሳሌ ቱዊሽን ፊው 2500 በአመት ከሆነ ሴሚስተር ፊው 1250 ዩሮ በሴሚስተር ቢሆን ነው። አንድ ሴሚስተር ማለት 5 ወር 6 ወር ማለት ነው። ስለዚህ እሱን ዲፖዚት ማድረግ አለባችሁ። ግን ቪዛውን ሪጀክት ከተደረጋችሁ ሙሉ ለሙሉ ያ ቱዊሽን ፊ ዲፖዚት ይመለስላችኋል። ስለዚህ ቪዛ ካልተሳካላችሁ ራሱ የምትከስሩት የአፕሊኬሽን ፊውን ብቻ ነው። አፕሊኬሽን ፊ 20 ዩሮ ያወጣችሁት አፕሊኬሽን ፊ ብቻ ነው ልትከስሩ የምትችሉት ማለት ነው። ስለዚህ ቱዊሽን ፊውን መክፈል አትፍሩ። ምክንያቱም ቪዛ ሪጀክት ከተደረጋችሁ ሙሉ ለሙሉ ይመለስላችኋል። ከዛ ያንን የአንድ ሴሚስተር ቱዊሽን ፊ ዲፖዚት ካረጋችሁ በኋላ ለቪዛ የሚያስፈልጓችሁን ዶክመንቶች አንድ ላይ አድርገው ዩኒቨርሲቲው ይልኩላችኋል ማለት ነው። ከዛ እሱን ከላኩላችሁ በኋላ እናንተ የምታዘጋጁት የቪዛ አፕሊኬሽን ዶክመንታችሁ ነው ማለት ነው። ስለዚህ ለቪዛ የሚያስፈልጉትን ዶክመንቶች እንዴት አድርጋችሁ አፖይንትመንት ማስያዝ እንደምትችሉ በዲቴል አሳያችሁ። ቪዛ አፕሊኬሽን ላይ ሲመጣ ለቪዛ አፕሊኬሽናችሁን የሚያስፈልጋችሁን ሙሉ ዲቴል ከየት ማግኘት እንደምትችሉ እና ቪዛ የማግኘት እድላችሁም እንዲጨምር ፎከስ ማድረግ ያለባችሁንም ፖይንቶች ያሳያችኋል። ለቪዛ አፕላይ ለማድረግ እና አፖይንትመንት ቡክ ለማድረግ መጀመሪያ ፖሊሽ ኤምባሲ ኢን ኢትዮጵያ ብላችሁ ጉግል ላይ ሰርች አድርጉና ወደ ዌብሳይታቸው ግቡ። ከዛ ዌብሳይታቸውም ላይ ከመጣችሁ በኋላ ስተዲ ኢን ፖላንድ የሚል ባር አለ። እሱን ክሊክ አድርጉት። ከዛ በኋላ ቪዛ ኤንድ ሌጋል ኢሹስ ላይ ብላችሁ ገብታችሁ ስለ ቪዛ ሁሉንም ነገር የሚናገር ዌብሳይት ኮንሱላር ፓርት ኦፍ አወር ዌብሳይት ላይ ያለ ይሏቸዋል። እዛ ላይ ክሊክ አድርጋችሁ ግቡ። ከዛ በኋላ ሁሉንም ኢንፎርሜሽን በዲቴል ዌብሳይታቸው ላይ ማግኘት ትችላላችሁ፣ አፖይንትመንት እስከ ማስያዝ ጨምሮ ማለት ነው። ስለዚህ አሁን አፖይንትመንት ለማስያዝ እና የቪዛ አፕሊኬሽናችሁን አንድ ላይ ሰብሚት ለማድረግ ይነግራችኋል። እዚህ ጋር ማድረግ ያለባችሁን ነገር መጀመሪያ ወደ ኢኮንሱላት ሲስተም ላይ ትሄዱና ቪዛ አፕሊኬሽናችሁን ሰብሚት ታደርጋላችሁ። አፖይንትመንት የምታስይዙት እዚህ ዌብሳይት ላይ ነው። ስለዚህ ራሳችሁ ማስያዝ ትችላላችሁ። አፖይንትመንት ራሱ ካጣችሁ ሰኞ 9 ሰዓት ኤኤም ማለት ጠዋት 3 ሰዓት ነው በእኛ አቆጣጠር። ሰኞ እየገባችሁ አፖይንትመንት እንዳለ ቼክ ማድረግ ትችላላችሁ፣ በደንብ መከታተል ትችላላችሁ። ስለዚህ አፖይንትመንት ራሱን ለማስያዝ ማንም አያስፈልጋችሁም። ራሳችሁ እዚሁ ኦንላይን ቪዛ አፕሊኬሽናችሁ ሰብሚት አድርጋችሁ አፖይንትመንት ማስያዝ ትችላላችሁ። ስለዚህ ባስቀምጡላችሁ ሊንክ ኢኮንሱላት የሚባለው ጋር ሄዳችሁ በቃ እዚህ ዌብሳይት ላይ ሄዳችሁ አፖይንትመንታችሁን እና ቪዛ አፕሊኬሽናችሁን ሰብሚት ማድረግ ትችላላችሁ። እዚህ ጋር ሀገር ምረጡ ይላል። እዚህ የሚለውን ንኩትና ኢትዮጵያ አዲስ አበባ ብላችሁ ያመጣላችኋል። ከዛ እዚህ ጋር ሸንገን ቪዛችሁን ሰብሚት ማድረግ ትችላላችሁ። ስለዚህ አፖይንትመንት ለማስያዝም ቪዛ አፕሊኬሽናችሁን ሰብሚት ለማድረግ ይሄንን ተከትላችሁ ማድረግ ትችላላችሁ። ናው ሰከንድ ሞስት ኢምፖርታንት ቲንግ ደግሞ ዶክመንት የሚያስፈልገው ዶክመንት ነው ለቪዛ አፕሊኬሽን። ናው ብዙ ጊዜ አፕላይ ስታደርጉ ሸንገን ቪዛዎች የሚያስፈልጉት ዶክመንቶች እንዳለ ያስፈልጋችኋል። ላይክ ቪዛ ፎርም እንዳሳየዋችሁ እዛ ዌብሳይት ላይ ነው የምትሞሉት። ፎቶግራፍ ያስፈልጋል፣ ፓስፖርት ያስፈልጋል። ሌላ ደግሞ ቪዛ አፕላይ ስታደርጉ እዚህ ጋር ብዙ ተማሪዎች በጣም ፋክተር አለው ቪዛ የማግኘትና ያለማግኘት እድላችሁ ላይ ይሄ ማለት ነው። እሱም ኢንሹራንስ ላይ ሲመጣ ነው። እዚህ ላይ ስፔሲፊክሊ ኢንሹራንስ ምን አይነት ኢንሹራንስ እንደምትገዙ አስቀምጠውላችኋል። እሱም እስከ 30,000 ዩሮ ድረስ ዳሜጅ ከቨር ማድረግ የሚችል ኢንሹራንስ ነው መግዛት ያለባችሁ። ስለዚህ ርካሽ ስለሆነ ብላችሁ ያገኛችሁትን ኢንሹራንስ እንዳገዙ ሜክ ሹር። ይሄንን አሁን ይሄ ሁሉ ለሱ ለኢንሹራንሱ የተጻፈው ዲቴል ነው። ስለዚህ ሜክ ሹር ኢንሹራንሱን ስትገዙ 30,000 ዩሮ ድረስ ከቨር ማድረግ ይችላል ወይ ብላችሁ ኢንሹራንስ ግዙ። እና ይሄ አንደኛው ኢምፖርታንት ፖይንት ነው። ሁለተኛው ደግሞ ባንክ ስቴትመንት ላይ ሲመጣ ጋይስ ባንክ ስቴትመንት ስታሳዩ በአመት የሚያስፈልጋችሁ ለማሳየት ወደ 8,000 ዩሮ አካባቢ ነው የሚያስፈልገው። በእኛ ሲቀየር ወደ 1.5 ሚሊዮን እስከ 2 ሚሊዮን ማለት ነው። እና ባንክ ስቴትመንት ስታሳዩ አንደኛ በዘመድ በአጎት በአክስት ከምታረጉ በእናንተ ወይ በእናትና በአባት በቃ በጣም ቅርብ የሆነ ወይ በወንድምና በእህት እንደዛ ቅርብ አድርጉት። ዘመዳችሁ በራቀ ቁጥር ይሄ የመታመን እድሉ ይቀንሳል። ምክንያቱም ፖላንድ ከሄዳችሁ በኋላ ትምህርቱን ወይም ሊቪንግ ኤክስፔንሱን መሸፈን ይችላል ወይ ብለው ነው ማወቅ የሚፈልጉት። እና በራሳችሁ ወይም በቤተሰባችሁ ብታረጉ ያ የመታመን እድሉ በጣም ይጨምርላችኋል። ስለዚህ ባንክ ስቴትመንት ስታሳዩ ስፔሻሊ በስፖንሰር ከሆነ በጣም ቅርብ ዘመድ አድርጉት። ሁለተኛው ደግሞ ባንክ ስቴትመንት በጣም ብዙ ኦቨር የሆነ ገንዘብ አታሳዩ። ናው ይሄ እንዳልኳችሁ ማሳየት የሚጠበቅባችሁ ወደ 8,000 ዩሮ ነው፣ 7,000 ምናምን ዩሮ ወይም 8,000። እና አሁን ከ10 ሚሊዮን ወይም ከዛ በላይ የምታሳዩ ከሆነ ለምንድን ነው ፖላንድ መጥተው ታዲያ የሚማረው ነው የሚሉት። ላይክ ዩኤስ ካናዳ መማር እየቻለ ለምንድን ነው ፖላንድ መጥቶ የሚማረው? ይሄ ሁሉ ገንዘብ
ካለው ነው የሚባለው ላይክ ሰስፒሺየስ ያደርገዋል። ስለዚህ በቂ ገንዘብ በቃ ከ3 ሚሊዮን ራሱ ባይበልጥ ጥሩ ነው እና በቃ ሊሆን የሚችለው አሳይ የተባለውን ባንክ ስቴትመንት ማሳየት፣ በቅርብ ዘመድ ማሳየት፣ ኢንሹራንሱም ላይም ኬርፉል ሆኑ ስትገቡ ይሄን አስተካክላችሁ ግቡ እና ቪዛ የማግኘት እድላችሁንም በዚህ መንገድ መጨመር ትችላላችሁ። ስለዚህ አፖይንትመንት እንዴት አድርጋችሁ ቡክ ማድረግ እንደምትችሉ አይተናል። የሚያስፈልጉት ዶክመንቶች የቱ ጋር እንደተሰረዘሩ ዌብሳይቱንም የፖላንድ ኤምባሲ ከስር አስቀምጥላችኋለሁ። ዩኒቨርሲቲዎቹን ኮርሶቹን እንዴት እንደምታገኙ ከስር በዲቴል አስቀምጥላችኋለሁ እና የቪዛ አፕሊኬሽናችሁንም ሰብሚት ካደረጋችሁ በኋላ 45 ቀን መጠበቅ ይኖርባችኋል። አሁን የሁሉም የሸንገን ቪዛ አፕሊኬሽኖች ለኢትዮጵያውያን 45 ቀን እንዲፈጅ ስለተወሰነ 45 ቀን ጠብቃችሁ ያው ከ45 ቀን በኋላ ነው የቪዛ ሪዛልታችሁን የምታውቁት ማለት ነው። ስለዚህ ወጪያችሁን ሰመራይዝ ለማድረግ ያህል መጀመሪያ አፕሊኬሽን ፊ ይኖራል። እሱም 20 ዩሮ ከፍላችሁ አፕላይ ማድረግ የምችሉባቸው ዩኒቨርሲቲዎች አሉ። እሱም መጠቀም ትችላላችሁ። ከዛ በኋላ የአንድ ሴሚስተር ቱዊሽን ፊ ዲፖዚት ታደርጋላችሁ። እሱም ወደ 1250 ዩሮ አካባቢ ነው ወይም እስከ 1500 ዩሮ ድረስ ሊሆን ይችላል። ግን ያ ቱዊሽን ፊ ዲፖዚት ግን ቪዛ ካልተሳካላችሁ ትምህርት ቤቱ ይመልስላችኋል። ሌላ ልታወጡት የምችሉት ወጪ የቪዛ ፊ ነው የሚሆነው። ላስት ይር ወደ $90 ነው። አሁን ዌብሳይታቸው ላይ ግን $140 ነው የሚያሳየው። በካሽ ነው የምትከፍሉት። ስለዚህ እሱም ማዘጋጀት አለባችሁ። ሌላ ኢንሹራንስ የምትከፍሉት ወጪ ነው የሚሆነው። ቪዛ ደግሞ ከተሳካላችሁ የፍላይት ቲኬት ነው ሌላ ወጪያችሁ ሊሆን የሚችለው ማለት ነው። ስለዚህ አፕሊኬሽን ከመጀመራችሁ በፊት እነዚህን ፊ መክፈል እንደምችሉና እንደማትችሉ መወሰን አለባችሁ እና ያው ባንክ ስቴትመንቱም እንዳይረሳ። ባንክ ስቴትመንቱ ከ7,000 እስከ 8,000 ዩሮ ድረስ ማሳየት ይኖርባቸዋል። በኢትዮጵያ ሲቀየር ከ1.5 ሚሊዮን እስከ 2 ሚሊዮን ይሆናል። ስለዚህ እነዚህን ወጪዎች ኮንሲደር ማድረግ አለባችሁ ፖላንድ አፕሊኬሽናችሁን ከመጀመራችሁ በፊት ማለት ነው። እና ፖላንድ ለስተዲ በጣም ብዙ አድቫንቴጆች አሏት። በጣም አፕላይ እንድታደርጉ ሪከመንድ ከማድረጋቸው ሀገሮች ውስጥ አንደኛዋ ናት። ለዩሮፕ ሴንተር ላይ ነው የምትገኘው። ስለዚህ ትራቭል ለማድረግ ሞር ኢዚየር ነው ሌሎች ዩሮፕ ሀገሮች። ቱዊሽኑ እንደነገርኳችሁ በጣም ዝቅተኛ ማግኘት ትችላላችሁ። እንግሊሽ ፕሮግራም ደግሞ ብዙ ማግኘት ትችላላችሁ። ትራንስፖርት 50% ለተማሪዎች ቅናሽ ነው እና ሲቲ ውስጥም ስትዘዋወሩ ለሚውዚየሞች ፍሪ አክሰስ ይኖራችኋል እና አንዳንድ ስቱደንት ዲስካውንቶች ማግኘት ትችላላችሁ። እሱ አክቹዋሊ ጀነራሊ ዩሮፕ ነው እና ዩሮፕም አንደኛ ሰጀስት ከምናደርግበት ምክንያቶች ውስጥ ራሱ እነዚህ ናቸው እና የፖላንድ ስተዲ አፕሊኬሽናችሁን ሰሚት አድርጉ። ከስር እዚህ ቪዲዮ ዲስክሪፕሽን ላይም ለአፕሊኬሽናችሁ የሚያግዟችሁን ማቴሪያሎች በዲቴል አስቀምጥላችኋለሁ። አፕሊኬሽናችሁን ሰሚት አድርጉ እና የፖላንድ አፕሊኬሽን ላይ ኤኒ ጥያቄ ካላችሁ ከስር ኮሜንት ላይ አስቀምጡልኝ። ለዚህ ቻናልም አዲስ ከሆናችሁ የዩሮፕ ስተዲ ቪዛ አፕሊኬሽኖች ላይ ያለውን ኢንፎርሜሽን ሼር ስለማድረግላችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ።